ላጲስ የሌለው እርሳስ አትሁን ይላል የዛሬው ቂሳችን ደግሞ። እስኪ አብረን ሁላችንም እንስማው። ለመጀመሪያ ጊዜ እርሳስን የፈለሰፈው ሰው አጠናቆ ከጨረሰ በኋላ ወደ ዓለም ሳልክህ በፊት ልታውቃቸው የሚገባ 5 ዋና ዋና ነገሮች አሉ። እነዚህን ምክሮችን ጠንቅቀህ ከሰማህና በተግባር ካዋልካቸው ምርጥ የዓለም እርሳስ ትሆናለህ አለው። አንደኛ፣ ከተላላቅ ነገሮች መካከል በርካታዎቹን መስራት ትችላለህ። ነገር ግን ይህንን የምታደርገው በአንድ ሰው እጅ ላይ ብቻ መሆን ስትችል ነው። ሁለተኛው፣ አልፎ አልፎ ህመም ያለው መጠረብ ያጋጥመሃል። ነገር ግን ይሄ አንተን የተሻለ ለማድረግ እጅጉን አስፈላጊ በመሆኑ ውደደው። ሶስተኛው፣ በጉዞህ መካከል የምትፈጽማቸውን ስህተቶች ለማረም ሙሉ ችሎታው አለ። አራተኛ፣ ሁልጊዜም ውድ የሆነው የማንነትህ ክፍል ያለው በውጭህ ሳይሆን በውስጥህ መሆኑን እወቅ። አምስተኛ፣ የትኛውም ነገር ቢያጋጥምህ መቼም ቢሆን ከኋላ አሻራ እየተውክ ለመሄድ መጻፍን መቀጠል አለብህ በማለት ነገረው። ታዲያ እርሳስም እነዚህን የፈጣሪውን 5 ፍላጎቶች ከተረዳ በኋላ ወደ ዓለም ለመሄድ ወደ ማሸጊያ ውስጥ ገባ። አሁን እኛም በእርሳሱ ቦታ ራሳችንን እናስቀምጥ። ከዛም 5ቱን ተልእኮች እናስታውስ። አንደኛ፣ ስራችንን በጥራትና በትጋት ከሰራን፣ ተሰጧችንን ከተጠቀምንበት፣ ብቃታችንን ካሳደግን ትልቅ ነገር ማድረግ የተሻለ ሰው መሆን እንችላለን። ሁለተኛ፣ እዚህ ዓለም ላይ ስንኖር ለፈተናዎች መጋለጥ የማይቀር ነው። ነገር ግን የተሻለ ሰው ለመሆን የሚያስፈልጉን ነገሮች ናቸው። ሶስተኛው፣ የምንፈጽማቸውን ስህተቶቻችንን የማረም ብቃቱና እድሉ አለን። ይህንን ባደረግን ቁጥር ደግሞ የበለጠ ጠንካራዎችና የተሻለን እንሆናለን። አራተኛ፣ ውድ የሆነው የማንነት ክፍላችን ስጋ ደምና አጥንታችን ሳይሆን አእምሯችን፣ ነፍሳችንና ህሊናችን ነው። አምስተኛ፣ በየትኛውም የህይወት መስመር ላይ ሐኪም፣ ገበሬ፣ ነጋዴ በመሆን ብንሄድም ከኋላችን መልካም አሻራ በመተው የአላህን ፍቅር ማግኘትና የህይወት ግባችንን ማሳካት እንችላለን። በስከመጨረሻም ከዚህ ታሪክ የምንማረው እኛም እንደ እርሳሱ ስህተቶቻችንን አርመን ወደፊት አልፈን መሄድ የምንችል መሆናችንን ነው።